የጥቁር ቸኮሌት 6 የተረጋገጡ የጤና ጥቅሞች። ጥቁር ቸኮሌት ከካካኦ ፍሬዎች የሚሰሩ ሲሆን የሰውነታችንን ሴሎች ከጉዳት የሚጠብቁልን አንቲኦክሲዳንት የሚባሉትን ንጥረ ነገሮች በብዛት ይዛሉ። በዛሬው ቪዲዮአችን በሳይንስ የታገዙ 6 የጥቁር ቸኮሌት ጥቅሞችን እናያለን። አንደኛ፣ በንጥረ ነገሮች የበለጸገ ነው። በካካኦ ይዘቱ ከፍተኛ የሆነ ጥቁር ቸኮሌት በፋይበር እና በንጥረ ነገሮች የበለጸገ ሲሆን በ100 ግራም ጥቁር ቸኮሌት ውስጥ 11 ግራም ፋይበር፣ 67% ዴይሊ ቫልዩ ኦፍ አይረን፣ 58% ዴይሊ ቫልዩ ኦፍ ማግኒዚየም፣ 89% ዴይሊ ቫልዩ ኦፍ ኮፐር እንዲሁም 98% ዴይሊ ቫልዩ ኦፍ ማንጋኒዝ ይገኙበታል። ዴይሊ ቫልዩ ማለት አንድ ሰው በቀን ውስጥ ሊወስደው የሚገባ የንጥረ ነገር መጠን ነው። በተጨማሪም ፖታሲየም፣ ፎስፈረስ፣ ዚንክ እና ሴሌኒየም ይይዛል። ሁለተኛ፣ መጠኑ ከፍተኛ የሆነ አንቲኦክሲዳንትን ይይዛል። በምግቦች ላይ ያለውን የአንቲኦክሲዳንት መጠን የሚለካበት ኦክሲጅን ራዲካል አብዞርባንስ ካፓሲቲ አማካኝነት በተደረገው ጥናት የካካኦ ፍሬዎች የአንቲኦክሲዳንት መጠናቸው ከፍተኛ ሆኖ ተገኝቷል። በካካኦ የተሰሩ የጥቁር ቸኮሌቶችን በውስጣቸው ፖሊፌኖልስ እና ፍላቮኖልስን እንዲሁም ካቴቺንስን ይይዛሉ። ጥናቶች እንደሚያሳዩት ከሆነ በካካኦ የተሰሩ ጥቁር ቸኮሌቶች ከሌሎች ፍራፍሬዎች ይልቅ በአንቲኦክሲዳንት ይዘታቸው ልቀው ተገኝተዋል። ሶስተኛ፣ የደም ዝውውርን ያሻሽላል እና የደም ግፊትንም ይቀንሳል። ፍላቮኖልስ የሚባለው በጥቁር ቸኮሌት ውስጥ የሚገኘው ንጥረ ነገር በደም ቧንቧ ሽፋን ላይ የሚገኘውን ኢንዶቴሊየም በማነቃቃት ናይትሪክ ኦክሳይድ እንዲመነጭ ያደርጋል። የተለቀቀውም ናይትሪክ ኦክሳይድ የደም ቧንቧዎች ላይ እንዳይጠቡና እንዳይኮማተሩ ያደርጋል። ይህም የደም ዝውውርን በመጨመር የደም ግፊትን ይቀንሳል። አራተኛ፣ ሃይ ዴንሲቲ ሊፖፕሮቲንን ይጨምራል እንዲሁም ሎ ዴንሲቲ ሊፖፕሮቲን ኦክሲዳይዝ ከመሆን ይከላከላል። ሃይ ዴንሲቲ ሊፖፕሮቲን ወይም ጉድ ኮሌስትሮል በሰውነታችን ውስጥ ያለውን ትርፍ ኮሌስትሮል ወደ ጉበት በመውሰድ ከሰውነታችን እንዲወገድ የሚያደርግ ሲሆን በተቃራኒው ሎ ዴንሲቲ ሊፖፕሮቲን በደም ውስጥ ከፍተኛ የሆነ የኮሌስትሮል መጠን ሲኖር የሚከሰት ሲሆን ይህም ከሌሎች ንጥረ ነገሮች ጋር የደም ቧንቧን ያጠባል። በጥቁር ቸኮሌት ውስጥ የሚገኘው ካካኦ ሎ ዴንሲቲ ሊፖፕሮቲን መጠን በውስጡ ባሉት አንቲኦክሲዳንት አማካኝነት በመቀነስ ጤናማ የሆነ የኮሌስትሮል መጠን እንዲኖረን ያደርጋል። አምስተኛ፣ በልብ ድካም የመያዝ ዕድልን ይቀንሳል። ከ15 ዓመት በላይ በ470 አረጋውያን ላይ በተካሄደ ጥናት ካካኦ በልብ ድካም የመያዝ ዕድላቸውን በ50% እንደቀነሰው ተረጋግጧል። ሌሎች በተካሄዱ ጥናቶች ደግሞ ካካኦ የያዙት ጥቁር ቸኮሌቶችን በሳምንት 2 ጊዜ መብላት በደም ስር ላይ የሚከማቹትን ትርፍ ንጥረ ነገሮች በ32% ይቀንሳል። በተጨማሪም ተመራማሪዎች በሳምንት ጥቁር ቸኮሌትን ከ5 ጊዜ በላይ የበሉ ሰዎች በልብ ድካም የመያዝ ዕድላቸው በ57% ቀንሶ አግኝተውታል። ስድስተኛ፣ አእምሮን እንዲነቃቃ ያደርጋል። በጤናማ በጎ ፈቃደኞች ላይ የተደረገ አንድ ጥናት እንደሚያሳየው ከሆነ በካካኦ መጠኑ ከፍ ያለ ጥቁር ቸኮሌትን ለ5 ቀናት መመገብ ወደ አንጎል የሚደረግ የደም ፍሰትን ያሻሽላል። ካካኦ ቀላል የመርዳት እክል ባለባቸው አዛውንቶች ላይ የእውቀት ወይም ኮግኒቲቭ ተግባርን በእጅጉ ሊያሻሽልም ይችላል። በቀጣይ የሚለቀቁ ቪዲዮዎችን ለማግኘት ሰብስክራይብ ማድረጉን አይርሱ።